ወይ ምን ነው የምትለው? ከዚህ በላይ ምን ይልስ? እኔ እኮ ምንም አላልኩሽም እኮ አሁን ድረስ ትወጂኛለሽ ወይ ነው ያልኩት እኮ። በምን ላሳይ? በምችለው ባለኝ አቅም ሙሉ አድርጌልሃለሁ። እንደውም አንተን ነው መጠየቅ ያለብኝ። ለምንድን ነው 10 ይሄንን ጥያቄ የምትጠይቀኝ? ለሰው ፎቶ ምናምን አልተላላክንም። በቃ የሆነ እንደ ፍቅረኛ ምን በቃ እንዴ በደንብ እኮ አላወቅኩሽም እስካሁን ድረስ። ሌሎች ምንድን ነው የሚያደርጉት? ስለ ሌሎች ምን ያገባናል? እነሱ ናቸው እንደ እኛ ህይወት የሚኖሩልን። ስንቴ ነው ፎቶዬን የላኩልን? ደግሞ ከዚህ ጊዜ ሁሉ በኋላ አላወቅሽም ማለት አይከብድም? እንደሱ አይነት ፎቶማ በሺ ልከሽልኛል። እኔ ያልኩሽ ስንቴ ነው በዚህ ጉዳይ የምናወራው? እኔ ኢትዮጵያ መጥቼ እስካገኘ ድረስ ምንም የጾታ አይነት ነገር እንዲኖረኝ አልፈልግም። ደግሞ ሴትነቴን ማርከስ አልፈልግም። ምን አስቸኮለኝ? ሳምንት እኮ ነው የቀረ። አሁን ማርከስ ምናምን እዚህ ግን ምንድነው ማርከስ መረካከስ ምናምን? ኧረ ወዴት ነው የምትወስጂው? ቀለል አድርጊው እንጂ አታካብጂው። እና እኔ ሁሉም ነኝ እንዴ? ወይስ ሌላ የለመድከው ነገር አለ? ተይ በቃ አንቺ ምንም አይገባሽም። ቻው፣ ወደ ስራ ሂጂ በቃ። የምርህን ነው? ቻው ቻው ቻው። ሄሎ የኔ ቆንጆ እንዴት ነሽ? አለሁልሽ። ዛሬ አንገናኝም እንዴ? የአንቺ ክላስ ደግሞ ማለቂያ የለውም። እናት ሁሌ ክላስ ክላስ ክላስ። አንድ ነገር ልንገርሽ፣ የምሬ ነው። ዛሬ ካልመጣሽ ሁለተኛ እንዳትደውይ። ትህትና እባላለሁ። ህይወት በብዙ ውጣ ውረድ ውስጥ የተሞላች ግብስብሷ የበዛ መርከብ ነች። እኔ ከተሳፈርኩበት መርከብ ያጋጠመኝን ታሪክ በጥቂቱ ላካፍላችሁ። በልጅነቴ የነበረኝ ህልም ፖሊስ ነበር መሆን የምፈልገው። ፖሊስ ሁኜ ወደ ቤት ስገባ እናትና አባቴ ፊት ተጠንቀቅ አሳርፍ እያልኩኝ ስተውን ብዙውን ጊዜን አሳልፌያለሁ። እነሱ ግን ሳያስጠነቅቁኝ ነበር ያረፉት። እናትና አባቴ በኤችአይቪ ኤድስ ለብዙ ጊዜ ሲሰቃዩ ቆይተዋል። በወቅቱ እኛ እናቅም ነበር። አባትና እናቴ ብዙ ጊዜ አይስማሙ። እናቴ አባቴን ብዙ ጊዜ ጥፋተኛ ታደርገው ነበር። በሽታውን እሱ እንዳመጣው ታስባለች። እኔ ከተወለድኩኝ በኋላ ኑሮ በጣም ከብዷቸው ነበር። እውነትም እናቴን ያስያዛት አባቴ ነበር። በዚህ ሁሉ ጊዜ ውስጥ አንድ የነበረኝ አጋር ሳሚ ነበር። ከሳሚ ጋር የተዋወቅነው ትምህርት ቤት ውስጥ ነበር። በፍቅር ትንሽ ጊዜ ቆይተን ነበር። ታዲያ እናትና አባቴ በሞት ካጣው በኋላ ትንሽ እህቴን ለማስተማር ወደ አረብ ሀገር ተሰደድኩ። የአረብ ሀገር ህይወት አልጋ ባልጋ አልነበረም። ከሳሚ ጋር እዛ ያለው አልተለያየንም ነበር። ካጠገቤ ማንም ሰው ስላልነበረ ሁሌ ማወራው ነበር። እህቴንም በብዙ መንገድ ስለሚያግዛት ፍቅሬ ይበልጥ ጨምሮ ነበር። እኔም እህቴ ገንዘብ እየላኩኝ አስተምራት ነበር። አመታት አለፉ። ሳሚ ትምህርቱን ጨርሶ ስራ እንደጀመረ ነግሮኝ ነበር። እኔ ታዲያ በጣም ደስ አለኝ። እኔ ታዲያ ወደፊት ህይወቴ ከሱ ጋር ህይወት ለመጀመር በዝግጅት ላይ ነበርኩኝ። ወደ ሀገሬም ለመመለስ ወሰንኩኝ። የቤት እቃ እንዲያሟላበት ለሳሚ ብዙ ብር ላኩለት። እሱም የቤት እቃ እንዳሟላና ምንም ነገር የጎደለ እንደሌለ ነገረኝ። እኔም ወደ ሀገሬ ገብቼ ከሱ ጋር ወደፊት ያለንኩትን ህይወት ለመኖር ወደ ሀገሬ መጣሁ። ኢትዮጵያ ስገባ ግን አዲ አማኗ እንደኝሽ ምንድነው እንደዚህ ያጣርፊታ? አረ በእናትህ እኮ ልትመጣ ነው። ጨንቆኛል። ታዲያ ትምጣ አሪፍ እኮ። እሱማ ትምጣ፣ ግን ቤቱ ምንም ቤት እቃ ሟልቻለሁ ብያታለሁ። ምንም የለም እኮ። ቆይ ግን አንተ ምን አታሟላም እንዴ? አንተ ቤት እኮ በቤት እቃ ሟላ ብላ ላከኝ ብር ቆርጥሜዋለሁ። እጄ ላይ ብር ሲገባ ታውቀኛለህ፣ አሲር ነኝ እኔ። የሆነ እቃ ምናምን ከቤት አምጥቻለሁ ከፋሚሊ ጋር። አንቺ ደግሞ የሆነ አሮጌም ቢሆን የሆነ በቃ የቤት እቃ ፈልጌ ነው። ኧረ ምን ታጣለህ አንተ? መለውን ውረድ እንጂ ያገለግል አይደለም አዲሱን እቃ አይደለም እኔ ማመጣል። ኧረ አባቴ በነስ ለመለውንም አታስቢ። ዶላር አንዴ እየመጣ ያለው እና መላሌ ዘፍልት ነው። አንተ ብቻ እንደምንም ብለህ እሁድ ነው የምትመጣው። እስከ ቅዳሜ ምናምን ፈልጌ ነው። ኧረ ችግር የለም። አደራ ባ ፊክስ አድርግልኝ። ያብዳል እንዴ? እኔ ምንም ችግር የለም አመጣለሁ። በጣም አሪፍ ቤት ነው የተከራየው። ትቀልጃለሽ እንዴ? አሪፍ ነገር ይገባሻል እኮ ላንቺ። ወረኛ ዛሬ ስራ የለም እንዴ? አንቺን ለመቀበል አስፈቅጄ ወጥቼ ነው። በጣም አመሰግናለሁ። ለምን ደግሞ ምስጋና እንዴ? ለምን ትለኛለህ እንዴ? አንተ ባትኖርልኝ ህይወቴ ምን መልክ እንደሚይዝ እኮ አላውቅም። በእነዚህ ሁሉ አመታት ሰው ጥሪ ብባል እኮ ያላንተ ማንንም አላውቅም። ግን አንቺ ለኔ ብዙ ነገር ታደርጊልኝ የለ እንዴ? ምን ሆነሽ ነው? ለማንኛውም ከመንገድ ነው የመጣሽው? ነይ እስቲ አረፍ። በጣም ወዳለሁ። እሺ መቼም እንድትርቀኝ አልፈልግም። ካላንተ እኮ ምኑ ከምኑ እንደማደርግ አላውቅም። ማራራቅ እንደው ምን አመጣው? አይዞሽ። ለማንኛውም እሺ ትጨናነቂ።
እኔ ሻንጣሽን ወደ ውስጥ አስገባ። ወንደላጤ ነገር እስቲ ምሳሌ ወተን እስክንበላ ድረስ እቺ ያዘርግሽ። እሺ እንዴ አሁንማ አሁን መጥቼ የለ እንዴ የምን ውጭ ለውጭ መዞር ነው? እውነት ነው። አሁንማ ማወራው መታለች። የውጭ ምግብ ይቀራል። ያጂ ለማንኛውም እሺ አንቺ አረብ ሀገር ደግሞ እንደዚህ ያሳምራል እንዴ? ምን ነው ቆንጆን ኩብክ እንዴ? በርግጥ ድሮም ቆንጆ ነበርሽ እኮ ግን አሁን ደግሞ ይባስ አብዶብሻል። ቆይ ግን እዛ ምንድን ነው የምትበሉት? ምግቡማ እንደ ኢትዮጵያ የሚስማማ የለም። ውስጣችን እየጎዳ ቆዳችን ያሳምረዋል እንጂ። የሚጠጣው አላምጣልሽ በደረቁ እኮ። እሺ እኔ የምልሽ ከእህትሽ ጋር ተደዋውላችሁ ወይስ እንዴት አደረግሽ? ትምህርት ነበራት። ኤርፖርት ልምጣ ስትለኝ እኮ አይሆንም ብያት ነው። እና ወይ እኔ ልውሰድሽ ወይስ እንዴት እናድርግ ታዲያ? ቤቱን አታውቀውም እንዴ? ምን ማለት ነው? እንዴት ልታውቀው ትችላለች? አይ መታታቅ ይሆናል ብዬ ነው እኮ። ታዲያ የእኔን ቤት እንዴት ልታውቀው ትችላለች ብዬ ነው። ምን አስበሽ ነው እንዴ? ደህና ነህ ግን? ምን ሆነሃል እንዴ? ስለ እህቴ እኮ ነው እያወራ ያለው። ታውቋል? ይቅርታ ትሁት፣ ሌላ ነገር ያስብሽ መስሎኝ እኮ። ምን ላስብ እችላለሁ? ይልቅ ናፍቀሽኛል። ደክሞኛል፣ ገብቼ አረፍ ልበል። አሁን ወጥተን ምሳ ልንበላ አልነበረም እንዴ? ምንም አላሰኘኝም። ይልቅ ወጥተህ አስቤዛ ገዛዝተህ ነው። እንደዚህማ በሙዝ የምንዛለቅ አይመስለኝም። ይሻላል? አዎ ይሻላል። እኔም ገብቼ አረፍ ልበል። ኦኬ። ለማንኛውም የራሽን ሲም እስከምታወጪ በዚህ ተጠቀሚ። በጣም አመሰግናለሁ። ሄሎ ሄሎ፣ አሙ እንዴት ነሽ? እንኳን ወደ ሀገርሽ በሰላም መጣሽ። እንኳን ደህና ቆየሽ ማኪዬ። ምን ነው ድምፅሽ? ደህና አይደለሽም እንዴ? አይ ትንሽ ድካም ነገር ነው። ውይ እኔ እኮ በቃ ማስተብራሽ አልቻልኩም። አደከሙሽ አይደለ? ትልቅ ነገር አይደለም። ይልቅ ናፍቆቴ እንድወጣ ቶሎ ነኝ። ማነው አንቺ ብቻ ናፋቂ ያደረገሽ? የኔ ናፍቆት አይቆጠርም። ተረሳ አንቺ ወረኛ። በቃ ምንም አልተቀየርሽም አይደለም? ስንት የተቀየረ ነገር አለ መሰልሽ። መጣው አጫውትሻለሁ። ሳሚ ጋር ነሽ አይደለ? አዎ። ቤቱን ታውቂዋለሽ? አዎ በደንብ ነው። መጣው እንደው መነሽ ሰፈር አካባቢ ነኝ። እሺ ቶሎ ነኝ። እሺ ምን እየተካሄደ? እነዚህ ብቻ ነበር እንደ ፎቶ ይላከል ወይስ እኔ ተሳሳትኩ? ያ ሁሉ ዕቃ የት ገብቶ ነው? ድሬሲንግ ቴብሉ፣ ቲቪው የት ሄዶ ነው? ትትና ለማንኛውም ተረጋጊ። አሁን የሰው ገረድ አይደለሽ፣ የራስሽ ቤት ነሽ ያለሽ። ማነው? ማኪ የኔ ቆንጆ አንቺ ቤት ትሄጃለሽ? እንዴት ነሽ? አለሁልሽ እናቴ።
እንዴት ነሽ? እንዴት ነሽ? እንዴት ነሽ? ያደግሽው? እስማ እንኳን ደህና ቆየሽ። አንቺ ሚጢጢ ልጅ እንዴት ነው እንዲህ ያደግሽው? እኔ ሚጢጢ? አዎ በጣም ትልቅ ሆነሽ ነው እኮ የቆየሽው። ሳታኝ ስላደግክ እኮ ነው ለውጥ ያስገረመሽ። ታዲያ አረብ ሀገር ሆኖ እንዴት ይልሻል? እኛ እንመጣለን ስንል አንቺ ትመጫለሽ? የሰው ሀገር እኮ የሰው ነው፣ ማን እንደ ሀገር። እዚህ ግን ምንም ብትሰሪ አትለወጭ። እዛው ተጠግረሽ ብትመጪሻሽ ነበር። እኔም ወደዛ ልመጣ። አንቺ ምን? አይ እኔም ልሄድ እያሰብኩ ነበር። ስለዚህ ጉዳይ ተነጋግረናል አይደለም? እኔ ተሰቃየሁት ይበቃል። እዚህ ከምትሰሪ እዛ 5 ዓመት ተጠግረሽ ብትመጪሻለሽ ነበር። ያቺ የስንት ልጅ አውቅሻል? ሜሮንም እሷ ራሱ ከሄደች ዓመት ሞልቷታል። ግን ለቤተሰቦቿ እያላደረገችላቸው ነገር የለም። ሁሉም እኮ ይሳካለታል ማለት አይደለም። የሁሉ መንገድ አንድ አይነት አይደለም። እዛ ጋር ያለ ጭንቀት፣ መከራ፣ ናፍቆት ብታይ ኖሮ እንደኔ በሰላም ሀገርሽን መግባት ምን ያክል እድለኝነት እንደሆነ ትረጂ ነበር። ባይሆን ስላንቺ እስቲ ያወራ። እኔማ በስልክ ነገርኩሽ። ሌላ አዲስ ነገር አለ ያሳይሽ። ምን ታረኩስ? ለዚህም ደርሳሽልኛል። እንዴት አየሽ? ማን ነው? እኔ እህትሽ በፍቅር ጠበርኩ። ዲታ ነው። ዲታ ማለት ሀብታም ነው፣ ህይወቴን የሚቀይርልኝ። ታዲያ እንዴት ለወደፊት ህይወትሽ ከማትወጂው ሰው ጋር ትኖሪያለሽ? እኔ በወደው ባልወደው ዋናው እሱ በፍቅሬ ጠብ ማለቱ። ለገንዘቡ እንጂ ለእሱ ምንም ግድ የለሽም ማለት ነው? እሱ ምን አባት ይሰራልኛል? ወንድ እንደሆነ ወንድ ነው። የሚፈልግሽ ለአልጋ ጨዋታና ልጅ ለማስታቀፍ ነው። እኔ ምን የሞኝ ነው ፍቅር ፍቅር እያልኩኝ የምጃጃለሁ። ኑሮዬን ካሳመረልኝ ሀብት ከሰጠኝ እኔ ከሱ ምን አለኝ? እንደዚህ አይምሮሽ ይበላሻል ብዬ አላሰብኩም ነበረ። በቃ አንቺ ሀሳብሽ ገንዘብና ሀብት ላይ የተመሰረተ ነው። ይህም በለሽ ሳይሆን ብልጠት ይባላል። እንደውም የአብዛኛውን የሰው የፍቅር ታሪክ ላጫውትሽ። እስቲ መጨረሻዬን ንገሪኝ። ይህ አንቺ ላይ ይሆናል ማለት አይደለም። ወንድ ልጅ ግን ከአንቺ የሚፈልገውን ነገር ካገኘ በኋላ ዞር ብሎ አያይሽም፣ ቼክም አያደርግሽም። እሱ ሌላ ህይወት ውስጥ ይገባል፣ ሌላ ነገር ውስጥ ይገባል። የምትሰበረው ግን ሴት ናት። ሴት ደግሞ ከተሰበረች ተሰበረች። ሁሉ ወንድ እኮ አንድ አይነት አይደለም። ሁሉም ወንዶች አንድ ናቸው። እኔ ምንም ቢሆኑ ምንም አራራላቸውም። ቆይ አንቺ ልጅ በስለሻል ነው ወይስ ራስ ወዳጅ ሆነሻል ነው የሚባለው? ስላገኘሁሽ ደስ ብሎኛል። አትቀይሚኝና እህቴ፣ ያንቺ ሚውት ከዚህ ላይ ይላል ብዬ አላስብም። ስለማይመለከትሽ ነገር ጣልቃ አትግቢ። ላስከፋሽ ፈልጌ እኮ አይደለም፣ ግን ስለሳሚ የማታውቂው ነገር አለ። ሳሚ ምን? አይ ይኸውልሽ ሳሚ ለኔ ያለው ቦታ ስለማታውቂ ነው። እንደው ቤቱ እንዴት አየሹ? ምርጥ ቤት ነው። ሁሉንም ነገር አሟልቶ ይጠብቅሽ። እሱ የት ሄዱ ነው? አስቤዛ ሊገዛ ወጥቶ ነው። ይመጣል። ሁሉ ነገር አሟልቶ እንዴት አስቤዛ ረሳ? ወንድ አይደል? ያጋጥማል። ከወንድም ወንድ ነው እንጂ ምን እንትን ውሃ ልጠጣ ቤቱንም ሊያው ትይሽ ተፈዋል። ቦታውን ስለማታውቅ ላሳየት። አንቺ ከሃዲ ምን አባሽ ሰርመጠሽ እዚህ? እኔ ከሃዲ ይኸውልሽ አንዳች ነገር ተነፈሳለሁ ብትይ ውርድ ከራሴ። ራስን ያውራድ ከሚስለን እሷ እህቴ ናት፣ አንተ ደግሞ ባዴ ነህ። አንድ ችግር ቢፈጠር ማንን ማስቀደም እንዳለብኝ ያውቃለሁ። መጀመሪያ ደግሞ አፍህን ብሎሽ። ድምጻችሁ ተሰማ እኮ ምን ሆናችሁ ነው ብዬ ነው። በሰላም ነው ብዬ ሪሰርች እየሰራሁ ነበርና እንዲያግዘኝ እየጨቀጨኩት ነበር። አዎ ጥናት ደርሷል። እያጠናሽ ነው ወይ? እንዴት ነው ዝግጅት እኮ ያልኳት አይደለም? ጥሩሽ
ምሳ ምን ልስራልሽ? እንደማርሽ ቢኖርማ ትክትክ ያለ ሽሮ አምሮኛል። እኔ ተሻው ነው ሰርቼ ማበላሽ። አይ እንደዛ ከሆነ እኔ እስከዛው ጋር ደም ልበል። በቃ ሲደርስ ተራሻለሁ። እሺ አረፍ በይ። አንቺ ያምሻል እንዴ? ምን መሆንሽ ነው? ምን ይዘጋሻል እንጂ? አይ ወንዶች ጭንቅላታችሁ ዴት የተደረገ ፋይል አለ አይደለ? ቅድም ዘገር ሰምታም ቢሆንስ ሴትና ማለት ብትታመም ራሱ ህመሟን የማታቀባት ሴት ናት። ምስትነትማ ከቤታችሁ ነው፣ አንድ ናችሁ። እህቴን ፊት ለፊት እየሰደብካት ነው። አንቺስ እያማሻት አይደለም እንዴ? እኔ እህቷ ነኝ፣ የፈለኩትን መናገር እችላለሁ። አንተ ግን ባዳ ነህ፣ ምንም እንድትላት አልፈልግም። ይኸውልሽ ብንከባበር ጥሩ ይመስለኛል። እሺ እኔ እና ትህትና ማለት ትዳርን መሰረት ጫፍ ላይ ደረስን ሰዎች ነው። ደግሞ በእህት መቅናትም ኃጢአት ነው። በቅድሚያ በውሸት የሚገነባ ህይወት መፍረስ አይቀርም። ሲቀጥል ትህትና ትክክለኛ ማንነትን ስታውቅ አብረን እንደማትሆን እወቅ። በገንዘቧ ብለህ ነው እንጂ የቀረብካት እንደማትወዳት አውቃለሁ። ገንዘቧ ሰርቄት እንደምትሄድ አውቃለሁ። እህቴ ደግሞ እንደዛ ስታደርጋ ቆሜ ማየት አልችልም። እኔ እኮ ራስሽን እንደ ጻድቅ የምትቆጥሪው ነገር እኮ ነው። እኔ ላስታውስሽ እንዴ አንሶላ መጋፈፍ ብትሰማንስ ምን እንደሚፈጠር ሴቷን በመጀመሪያ ልታሳብዳት ነው። እኔ እዚህ ቀርሜ ማበድ አይደለም እንዴ? ዛሬ ሙያስ ሊቀመስ ነው። ሽታው ራሱ ከሩቅ ይቀራል። ምን ያስተላሽ ወንሰሽ ይሰራልሽ? ሳሚ ሴት ሄዶ ነው መጣው ልወጣ መጣው ወዲላ ቢ ዋው በጣም ይጣፍጣል። ባለሙያ ሆነሽ የለ እንዴ? አይደለም ቀላል መስይሻለሁ። ባለሙያ እኮ ነኝ። የዛሬ አያርገውና ድሮ እኮ እኔ ካላጎረስኩሽ አበይም ነበር። አሁንማ ትልቅ ሰው ነን፣ ራሳችንን ችለናል። እስቲ ብድርሽን እየመለስሽ መሆኑ አንድ ላደረግሽኝ ነገር ፈጣሪ ስጥልኝ እንጂ እኔማ እንዴት መልሼ ይችላል? በቤተሰብ መሀል እኮ እንደዚህ አይነት ነገር የለም። ተይ እንጂ ሙ ቤተሰብነትም እኮ ገደብ አለው። ማን ነው በዚህ ልክ መስዋዕትነት የሚከፍለው? ምን ነው የማየን ሽሮ አስታወሰኝ። አንቺ ደግሞ ያለፈ ነገር አቀስቅሽ። ከዚህ በኋላ ነው ያለውልሽ። የእውነት ነው። ከዚህ በኋላ ምን ያራርቀናል? ምንም። አሁን እየበላሽ
የኔ ትንሽዬ ልጅ አደግሽ አይደለ? ትሄጂ ነው እንዴ? ያው እኔ ልሂድ። በቀጣይ እኔ ቤት ትመጣለሽ። ካላክሽ አጣባው ናት። ኧረ ለምን መናቅ ነው? እመጣለሁ። ቆይ ልሰኝሽ። ችግር የለውም እኔ እሄዳለሁ። የምትፈልጊው ነገር ካለ ደውዪ። እሺ ደውልልሻለሁ። እሺ ናቴ። በድጋሚ አሜን አሜን። ባይ። ቻው። በቅድሚያ በውሸት የሚገነባ ህይወት መፍረሻ አይቀርም። ሲቀጥል ትህትና ትክክለኛ ማንነትን ስታውቅ አብረህ እንደማትሆን እወቅ። በገንዘቧ ብለህ ነው እንጂ የቀረብካት እንደማትወዳት አውቃለሁ። ገንዘቧ ሲያልቅ የት እንደምትሄድ አውቃለሁ። እህቴ ደግሞ እንደዛ ስታደርጋ ቆሜ ማየት አልችልም። እኔ እኮ ራስሽን እንደ ጻድቅ የምትቆጥሪው ነገር እኮ ነው። ላስታውስሽ እንዴ አንሶላ መጋፈጥ ብትሰማንስ ምን እንደሚፈጠር ሴቷን መጀመሪያ ታሳብዳት ነው። እኔ እዚህ ቀርሜ ማበድ አይደለም እንዴ? በቅድሚያ በውሸት የሚገነባ ህይወት መፍረሻ አይቀርም። ሲቀጥል ትህትና ትክክለኛ ማንነትን ስታውቅ አብረህ እንደማትሆን እወቅ። በገንዘቧ ብለህ ነው እንጂ የቀረብካት እንደማትወዳት አውቃለሁ። ገንዘቧ ሲያልቅ የት እንደምትሄድ አውቃለሁ። እህቴ ደግሞ እንደዛ ስታደርጋ ቆሜ ማየት አልችልም። እኔ እኮ ራስሽን እንደ ጻድቅ የምትቆጥሪው ነገር እኮ ነው። ላስታውስሽ እንዴ አንሶላ መጋፈጥ ብትሰማንስ ምን እንደሚፈጠር ሴቷን መጀመሪያ ታሳብዳት ነው። እኔ እዚህ ቀርሜ ማበድ አይደለም እንዴ? እየተሰማኝ ያለው ስሜት ምን ብዬ እንደምገልጸው አላውቅም። አንድ ቃል አጣሁልኝ። አንድ ቃል። አንድ የድሮ አባባል ትዝ አለኝ። የገደለው ባልሽ አይደለም መስተካከል አለበት። የሞተችው እህትሽ የገደላሽ ባልሽ ሀዘንሽ ቅጣጣው ከቤትሽ አልወጣ። እንዲህ ነው መሆን ያለበት። አዎ እንዲህ ነው መሆን ያለበት። ሰላም ትህትና፣ ለምንድን ነው ስልክ ማታነሺው? ችግር አለ እንዴ? ምን ነው ሰላም አይደልሽም እንዴ? አይደለሁም። ምን አደረጉሽ ደግሞ እነዚህ ከይሲዎች? የቀረኝ አንድ ነገር ጥንካሬና ቀስሜን ሰበሩት። ምን አደረጉሽ? ትሁት መልሽልኝ እንጂ